በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ የተባረካችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረቱ በሕይወት በጤና የቆማችሁ እግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ የቸርነቱን ስራ የሰራልን የሰራላችሁ ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ክብር ምስጋና ይገባዋል። እንኳን ለታላቁ መልአክ ለቅዱስ ገብርኤል በዓል በሰላም በጤና ደረሰን አድረሳችሁ። መልአኩ ቅዱስ ገብርኤል እግዚአብሔር ልኮት ወደ ባቢሎን ሀገር በመሄድ ሶስቱ ሕፃናትን ከእሳት እንዳወጣ እንደዚሁም ደግሞ ቂርቆስ ኢየሉጣ የተባሉትን እናትና ልጅ ከእሳት ማውጣቱን በማስመልከት የምናስበው በዓል ነው። የሚያድንና የሚታደግ የሰማ አምላክ እግዚአብሔር ነው። ግን መድኃኒት አድርጎ የሚልካቸው መላእክትን ነው፣ ሰዎችን ነው። እናንተ የእግዚአብሔር ቃል የነገሯችሁ ዋነኞቻችሁ ለነፍሳችሁ መድኃኒቶች ናቸው። ወላጆቻችን ለነፍሳችን መጋቢዎች ናቸው። የወላጅነት ክብራቸው ለእነሱ የምንሰጣቸው ክብር ለእግዚአብሔር የምንሰጠውን ክብር አይሸፍንም። እናትን ብንወድ ለእናታችን ያለን ፍቅር እግዚአብሔር ፍቅር አይቀማብንም። አባትን ብንወድ እንደዚሁ ያገለገሉንን ዋጋ ብንሰጣቸው በደንብ ጊዜ ሰጥተን ብናስባቸው ለነሱ የምንሰጠው ክብር የእግዚአብሔርን ክብር አይሸፍንም። እግዚአብሔር ትልቅ አምላክ ነው። እግዚአብሔር አንድ መልአክ ክብሩን አይወስድበትም። እግዚአብሔር አንድ ጻድቅ ክብሩን አይወስድበትም። አንድ ሰው ክብሩን አይወስድበትም። መላእክትና ነገደ መላእክት ሳይኖሩ የኖረ የከበረ አምላክ ነው እና ያው ኦርቶዶክሳውያን ሰፋ አድርገን ስለምናስብ እግዚአብሔር በመላእክቱ በኩል የሚሰራውን ስራ እያስብን እናመሰግነዋለን። እና እንኳን አደረሳችሁ ለቅዱስ ገብርኤል በዓል መታሰቢያ በዓል። ዛሬ መንፈስ ቅዱስ በዚህ ቀን የሚያስተምረን የእግዚአብሔር ቃል መጽሐፈ መክብብ ምዕራፍ 11 ላይ ንፋስን የሚጠብቅ አይዘራም፣ ደመናን የሚመለከት አያጭድም የሚለውን ቃል ነው። ይሄ ቃል እንግዲህ ትልቅ የጥበብ ቃል ነው። ገበሬዎችን የሚመስል ቃል ለገበሬዎች የተላቀ ቃል የሚመስል ነው። ግን በውስጡ የዘመን እየተነሳ በጥበበኞች በነቢያት በአበው ሲናገር እንደነበረ በዳዊት ልጅ በሰሎሞን የተናገረው የጥበብ ቃል ነው። እንግዲህ ንፋስን የሚጠባበቅ ሰው አይዘራም፣ ንፋስ ይወስድብኛል ዘሬን፣ ንፋስ ሳይመታብኛል እያለ ቀደም ብሎ ክፉ ነገር እየገመተ መስራት የሚገባውን ነገር የማይሰራ ገበሬ ማለት ነው። ንፋስን የሚዘራ ንፋስን የሚመለከት አያጭድም አይዘራም ማለት ነው። የእግዚአብሔር ልጆች ገበሬው በጣም ፈሪ ስለሆነ ነፋስ በመጣ ጊዜ መሬት ይደርቃል፣ ስለዚህ ቢዘራ አይበቅልም ብሎ ያስባል። ይሄ ሰነፍ ገበሬ በሕይወቱ ውስጥ የራሱን ድርሻ ብቻ መወጣት ሲገባው በእግዚአብሔር ወንበር ላይ ለመቀመጥ ይፈልጋል። የሰው ልጅ በእግዚአብሔር ወንበር ላይ ይቀመጣለሁ ሲል እግዚአብሔር የሚሰራውን በኪነ ጥበቡ የሚሰራውን ትልቅ ስራ ለምሳሌ ዘርን ማብቀል፣ ዘር ስር እንዲኖረው ዘር ግንድ እንዲኖረው የሚያደርግ ቀንበት ቅርንጫፍ እንዲያወጣ የሚያደርግ የሰማይ አምላክ ነው። ምክንያቱም ሐዋርያው ጳውሎስ ተከለ፣ አጵሎስ አጠጣ፣ የሚያሳድግ እግዚአብሔር ነው። አሳዳጊ እግዚአብሔር ነው። ዘር ቢዘራ ገበሬውም አምኖ የሚዘራው እግዚአብሔር አለ ብሎ ነው። ነገር ግን እግዚአብሔርን ከፊቱ ዞር የሚያደርግና በግራና በቀኙ ሚዛን ሕይወት የሚመለከት ሰው አለ። ይሄ ሰው ማግባትን ሲያስብ እንዴት እኖራለሁ ብሎ ይጨነቃል። በግራና በቀኝ ሲመለከተው አሜሪካን ሀገር ኑሮ ውድ ነው፣ አውሮፓ ኑሮ ተወዷል፣ ስደተኞች ውጡ እየተባለ ነው። አፍሪካ ሀገር እንኳን ሄደን እንዳንሰራ ስደት አለ። ለሰማኩት በሳውዝ አፍሪካ፣ ኢትዮጵያም እንደምታየው ትግሉ ብርቱ ነው። እንዴት አድርጌ አግብቼ የምኖረው ብሎ ያስባል። ንፋስን የሚመለከት ሰው ማለት ነው። ስለዚህ አይዘራም፣ በፍጹም አይዘራም። የትውልድ አስተዋጽኦን አግብቶ መውለድን፣ ዘርን መተካትን፣ የእግዚአብሔርን ትውልድ ማስቀጠልን ፈርቶ ያቆማል ማለት ነው። ይሄ ገበሬ ንፋሱ መሬትን ያደርቅብኛል፣ የምዘራውን ዘር ቀምቶ ይወስድብኛል፣ አውሎ ነፋስ መጥቶ በማለት ብቻ እንዲሁ በመገመት ስራውን አቁሞ እንደተቀመጠ የህይወት ጎዳናውን
አቋርጦ ቤቱ የተቀመጠ መንገድ ላይ ድንጋይ ላይ የተቀመጠ ኢንተርኔት ላይ ተቀምጦ የሚውል በጣም ብዙ ወጣት አለ። ስለዚህ መመልከት ያለበት ሰው ንፋስን ሳይሆን የንፋስን አምላክ እግዚአብሔርን። ሁልጊዜም ቢሆን ምናየው ምድር ላይ ያለ ማንኛውም ነገር የበለጠ ሊያስጨንቀን እንጂ ሊያረጋጋን አይችልም። ይልቁንም ሕይወት እንድትበላን እንድታሰጥመን ሊያደርገን ይችላል። ቅዱስ ጴጥሮስ ባህር እየረገጠ እንዲመጣ ጌታን ጠይቆት ነበር እና ፈቅጄልሃለሁ ሲለው ባህሩን እየረገጠ ሲመጣ የተወሰነ ከተራመደ በኋላ የረገጠው መሬት መሆኑ ውሃ መሆኑ ትዝ አለው። አሁን ንፋስን መመልከት ጀመረ። ጌታውን እያየ ክንዱን እያየ ችሎታውን እያየ ተራምዶ ነበረ። አንተ የእግዚአብሔር ልጅ ባህር እየረገጥክ እንድትኖር እንጂ በባህር መካከል ድንጋይ እየፈለግክ እንድትጠራ አልተጠራ። ሕይወት ታምራት ነው። ማግባት ታምራት ነው። መውለድ ታምራት ነው። ስራ መጀመር ታምራት ነው። መማር ታምራት ነው። እግዚአብሔር ምን እንደሚያመጣልን አታውቅም። እግዚአብሔር ግን የሆነ ነገር ያደርጋል። የሚንቀሳቀሱ ሰዎች ለነሱ ይጨምራል፣ ላሉ ይጨምራል። እጃቸውን አጣብለው የተቀመጡ ሰዎች ግን ምንም ነገር አያገኙም። ያለውም ይወሰድላቸዋል። የሥራ ሞራላቸው፣ ጤናቸው፣ ስነ ልቦና እርጋታቸው ሁሉ ይወሰድባቸዋል ነው የሚለው። የሌላቸው ሰዎች ያላቸው ግን ይጨመርላቸዋል። ስለዚህ በየትኛውም ሁኔታ ውስጥ ነፋስን እንደ ጴጥሮስ እንዳትመለከት። ጴጥሮስ ያን ጊዜ ውሃው እያሰጠመው መጣ ማለት ነው። መፍራት ጀመረ። አይኑን ከጌታ ላይ አንስቶ ወደ ውሃው ሲመልስ መፍራት ጀመረ። መስጠም ጀመረ። ውሃ የረገጠው ሰው መስጠም ጀመረ። ውሃዎች ተገርመውበት ነበር። አሁን ግን ውሃዎች ሳቁበት። የበላው ውስጡን ያደቀቀው ውስጡ ያለው ልብ ውስጥ ያለው ሐሳብ ነው። ነፋስን ተመለከተ። እምነት ኃይልን ጨፍኖ መራመድ ነው። እምነት እግዚአብሔር ያያል፣ እግዚአብሔር ያውቃል ብሎ መኖር ነው። እምነት ያሻግራል ብሎ መድፈር ነው። እምነት ባህር ይከፍላል ብሎ ከግብፅ ሀገር መውጣት ነው። ፊት ለፊትን ሳያዩ መንቀሳቀስ ነው። እግዚአብሔር አለ ብሎ ደፍሮ ተመክቶ። ነፋስን የሚያዩ ሰዎች ግን ይህን ማየት አይችሉም። እግዚአብሔር ልጆች በጣም ይቸገራሉ፣ በጣም ይቸገራሉ። ስለዚህ አይዘሩም። ምን ማለት ነው? ስራ አይሰሩም ማለት ነው። ወንጌላውያንም አስተማሪዎችን ብንሆን ነፋስን የምንመለከት ከሆነ አናስተምርም። ሰው ምን ይለናል? ይሰድበናል፣ ያማናል። ከሌ ጴንጤ ነው፣ ከሌ እንደዚህ ነው፣ ከሌ ሰካራም ነው፣ ከሌ እንዲህ ነው እያለ ሊሰድበን ይችላል ዓለም። ነፋስን እየተመለከቱ መዝራትን ማቆም አይገባል። እግዚአብሔርን ስራ ሀሳብ ማገልገል ያስፈልጋል። ከዚህ ዓለም ስንወሰድ የእግዚአብሔርን ሀሳብ አገልግሎ አለፈ ነው የምንባለው። ነፋስን ስንመለከት ግን አንዲት ነገር አንሰራ። በጣም ብዙ አገልጋዮች ነፋስ ፈርተው ከእርሻ ወጥተው ሄደው መስቀላቸውን አስቀምጠው ሄደው። ነፋስን የሚመለከቱ ሰዎች መዝራት ያቅታቸው። አንዳንድ ሰዎች ደግሞ ችግርን የሚፈሩ ሰዎች አሉ። በአውሎ ነፋስ የሚመሰለው ችግር፣ መታማት፣ መጠርጠር። ብዙ ክርስቲያኖች ሰው አፈርተው የሰው አይን ፈርተው በጎነቱን አያገለግሉ። ኦርቶዶክሳዊ እናቶች የሚል ፕሮግራም ነበር፣ ታውቃላችሁ። ያ ፕሮግራም በመቆሙ ሁልጊዜ በጣም አዝናለሁ። ለምን እንደቆመ ታውቃላችሁ? ብዙ እናቶች እግዚአብሔር ያደረገላቸው ቸርነት ለመናገር የሰው አይን ይፈራሉ። ብዙ ምርጥ እናቶች ካሜራ ፊት መምጣት አይፈልጉም። ሰው እንዲያቸው አይፈልጉም። ሰው ምን ይለኛል ብለው ስለሚያስቡ ነፋስ ስለሚፈሩ በጎነቱን አልዘሩ። እግዚአብሔር ግን የሚናገርለት ትውልድ ቢመጣ፣ የሚናገሩ እናቶች ቢመጡለት፣ የሚመሰክሩለት አባቶች፣ ወንድሞች፣ ወጣቶች ቢነሱለት ኢየሱስ ክርስቶስ ክብር እኮ ነው። ያ በሰው ፊት የሚመሰክርለትን እግዚአብሔር በአብ ፊት ኢየሱስ ክርስቶስ ይመሰክርለታል። ነፋስን የሚፈሩ ሰዎች መልካም ነገር ለማድረግ ይቸገራሉ። አንዳንድ ኦርቶዶክሳዊ ፖለቲከኞች፣ ሌላው ቤተ እምነት የራሱን ሰዎች ይጠቅማል፣ የራሱን መምህራን፣ የራሱን በደንብ ነው የማየው። በደንብ ባለስልጣናት ለፓስተሮቻቸው ቤት ሲገዙ፣ መኪና ሲገዙ፣ ሲያደላድሉ፣ ቦታ ሲሰጡ እሰማለሁ፣ አያለሁ። አንድም ኦርቶዶክሳዊ ባለስልጣን ይሄን አያደርግ። ላገለገለው ሰው አያደርግም። ሰላም እንኳን አይሉ። ስም ይጠፋል ብሎ ይፈራል። ነፋስን ይፈራል ማለት ነው። ስለዚህ አይዘራም። በህይወት ብድራት ውስጥ ያልዘራ ሰው ደግሞ እንዴት አድርጎ ያጭዳል? ያቺው እንደዛ ልባ መጋቢ በተሻርኩኝ ጊዜ የሚቀበለኝ አገኛለሁ ብሎ ወደ አንድ ሰረዘው ማድረግ ያስፈልጋል።
ሰው ሹመትን ቢኖረው ገንዘብን ቢኖረው ዘመንና ስልጣንን ቢኖረው እግዚአብሔርን እያሰበ በጎ ነገር ለማድረግ መነሳት አለበት እንጂ ንፋስ መጥፋት የለበት። ሰው ምን ይለኛል እያለ ነገ ቢያመሰግንም ቢሰራም ባያሰራም የማያመሰግነውን ሰው ፈርቶ ከበጎ ስራ ወደኋላ የሚል ሰው በጣም ብዙ ሰው አለና ንፋስን የሚከተሉ የሚመለከቱ አይዘሩም። ደመናን የሚመለከቱ አያጭዱም። ደመና ሲመጣ ይዘንባል፣ ደመና ሲመጣ ልዝራ የሚሉ ደግሞ አሉ። እነዚህ ሰዎች በሌላ ቋንቋ ካላየው አላምንም የሚሉ ናቸው። አይቼ ነው ማምነው ባዮች፣ እምነትን ከማየት በኋላ የሚያምኑ። ከማየት በኋላ እኮ ማመን ምንም አዲስ ነገር የለውም። እምነት ሊሆን አይችልም። እምነት የማናየውን ነገር ቀድሞ መረዳት ነው። እግዚአብሔር ዝናብ ያዘንባል ብሎ ገበሬው እርሻ ሲሰራ ያ እምነት ነው። ዝናብ ዘነበ ልዝራ ግን ማለት ይሄ እውነት ነው። ይሄ አመክንዮ ነው። ይሄ ሎጂክ ነው። ይሄ እውነታ ነው። ምንም የተለየ አስገራሚ ምን ማድረግ። አንዲት ሴት አጋር ከአብርሃም ወጣት ሆነች፣ ወለደች። ያስገርማል እንዴ? ያስገርማል። በእምነት ግን ሳራ ካረጀች በኋላ ወለደች። ሳራ ያስገርማል። እምነት ማስገረሙ ነው። ያ ነው ልዩ ነገሩ ነው። እና ደመናን እያዩ መዝራት አጋር ስትወልድ ማለት ነው። እኔ ካላዩ አላምንም። ዝናብ ካልመጣ አልዘራም። ዘመድ ከሌለ ስራ አልጀምርም፣ አልሄድም፣ አያመለክትም። እንደዚህ ካልሆነ የሚጨብጠው የማየው ነገር ከሌለ በስተቀር አላረግም የሚሉ ሰዎች አሉ። በሰው የሚታመኑ በሚታይ ነገር የሚታመኑ የሚመኩ ይሆናሉ እንዲህ አይነት ሰዎች። ከዛ ውጪ እውነት የሚመስላቸው እግዚአብሔር ስራ ደመናን ሲመለከቱ ነው። ዝናብ ይዘንባል ብለው የሚያምኑት ምንም በሌለበት ምድረ በዳ እግዚአብሔርን ማመን እነዚህ ሰዎች አይሞክሩት። እነሱ አለ ደመና ዝናብ አለ ብለው ያምኑ። እግዚአብሔር ቃል ደግሞ ደመና ማታየው ንፋስም ማታየው ሸለቆ በውሃ ይሞላል ነው የሚለው። እነዚህን ሰዎች ሲያሳፍራቸው አሰራሩ እንደዚህ ነው። በህይወታችሁ በረከት ሲመጣ ሸለቆ አታየውም፣ ማነው ደመና አታየውም፣ ዝናብ አታየው፣ ንፋስ አታየው። ነገር ግን ሸለቆ በውሃ ታገኛላችሁ። ከዛ ስትገረሙ መኖር ነው፣ ስትዘምሩ መኖር ነው። የእግዚአብሔር የኪነ ጥበቡ አሰራር እንዲህ ነው። ደመና አይቶ መዝራት ለሚወዱ ሰዎች ወዮላቸው። የእግዚአብሔርን ስራ ሳያስተውሉት ሊያልፋቸው ይችላል። እና እሱ ሲወድ መካኒቱን ወላድ ያደርጋል። እሱ ሲወድ ደረቁን በትር ገውዝ የሚያፈራ ለምለም ያደርጋል። እሱ ሲወድ ድንጋይ ተመቶ ውሃ እንዲያመነጭ ያደርጋል። እሱ ሲወድ ከሰማይ እንጀራ ወርዶ ሰው እንዲበላው ያደርጋል። እሱ ሲወድ የኤርትራን ትልቅ ባህር ለሁለት ይከፍላል። እሱ ሲወድ ደማሜት ሳትይዙ መዶሻ ሳትይዙ የኢያሪኮ ቅጥር ሊወድቅ ይችላል። ጌታ ያለ ምክንያት እንዲሁ የሚታደግ አምላክ፣ እንዲሁ በራሱ ችሎታ። ደመና እያየን ይዘንባል አንልም። በህይወታችን ሁሉ ደፍረን የምናምነው ምንም ባይኖርም እግዚአብሔር ተስፋችን እንደሆነ ነው። ደመናችን አለም ተስፋችን አለው የሚለን ሰው አለም ተስፋችን የምናውቀው ባለስልጣን አለም ተስፋችን። በፍጹም እንዳትሳሳቱ። ብዙ መንፈሳዊ ምዕመናንን ሰይጣን ይፈትናቸው የሚመኩበትን ሰው እያመጣ ነው ከፊት ለፊታቸው። አይዞህ የሚላቸውን ሰው የሚያውቁት ባለስልጣን ይመጣል፣ ታወቃቸዋል። አይ በቃ ይሄ ሰው የላን ቀን ይጠቅመኛል ይላሉ። ሰው የሚጠቅመው እግዚአብሔር ሲረዳ ብቻ ነው። አለዚያ ሰው ጠላት ነው። የገዛ ወገን አያስብም። ዮሴፍን እኮ ህልም የተረጎመለት ሰውዬ ሲወጣ ረሳው ነው የሚለው። ህልም ተርጉሞለት ከሞት እንደሚድን ነግሮት ረሳው ነው የሚለው። እግዚአብሔር ካላሰበ ሰው ሺህ ጊዜ ፊት በፊቱ ብትማልሉ በፍጹም ሊያስባቸው አይችልም። እግዚአብሔር ነው ታማኝ። ስለዚህ እግዚአብሔርን ተስፋ አድርጎ ከመኖር ይልቅ ደመናን ተስፋ የሚያደርጉ ሰዎች ለማጨድ ግን አያጭዱም ይላል። ምንም አይነት ፍሬ የላቸውም ማለት ነው። አይቼ እግዚአብሔር ሲሰራ አይቼ ነው ማምነው የሚል ሰው አንድም ነገር አያገኝም ማለት ነው። የእግዚአብሔር ስጦታ በእምነት ብቻ የሚሆን ነው። ጸጋው በእምነት አድሯቸዋል የሚለው እግዚአብሔር ቃል። ስጦታው ጸጋ ነው። እምነታችን ደግሞ በእምነት ልክ ነው ብለን ሐሳቡን ሳንቃወም የማይቻለው ይችላል ብለን ስንቀበል ነው እግዚአብሔር ልጅ። እንደዚህ አድርገን ካላመንን በስተቀር እግዚአብሔር በእኛ ህይወት ሊሰራ አይችልም። ደመና እያየን ከሆነ የምንከተለው በፍጹም ማጨድ የለም፣ ፍሬ የለም፣ ድካም ብቻ ነው። ፍሬ ግን ያለው ደመናን ሳያዩ እግዚአብሔር አለ ብሎ ማመንና መስራት ነው። እግዚአብሔር ተስፋ ነው ብሎ መጠበቅ ነው። እግዚአብሔር ማንም ባይኖር ይኖር አለ ይበቃል ብሎ ማመን ነው። ደመናን ሳያዩ ማመን መዝራት ይባላል።
እግዚአብሔር ልጆች በጣም ብዙ ለተማራችሁበት ተስፋ አደርጋለሁ። የጠቢቡን ቃል የሰማነውን ቃል በልባችን ሰሌዳ ይጻፍልን። እግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የመልአኩ ቅዱስ ገብርኤል ረድኤት በረከት በሁላችን ላይ ይደር። ላይክ በተኑን ሳትጫኑ እንዳትወጡ። ትናንትና ተናግሬ ነበር። ቅድም የተወሰኑ ሰዎች ላይክ አድርገዋል። ከሌላው ጊዜ በተሻለ ግን ላይኩ እንዲበዛ የእናንተን መልካም ፈቃድ ጠይቃለሁ። ቀላል ነው፣ ሁሉን አድርጋችሁ ትውጡ። ከዛ ውጭ ሜምበር መሆን ብትችሉ በአመት በወር $2 $3 አካባቢ ልከፍሉ ትችላላችሁ ለአጋፔ ቤተሰብ። በዛ ስትሉ አገልግሎቴን በደንብ ይደግፋል። በጣም ብዙ ነገር መስራት መፈልጋቸው ነገሮች አሉ። በጣም ጠባብ ስቱዲዮ ነው ያለኝ። የፈቅድ አዲስ ዓመት ላይ ሰፊ ስቱዲዮ ለማዘጋጀት አስባለሁ። ብዙ ነገሮች ኮምፒውተሮቼ ማስተካከል ፈልጋለሁ። እገዛ ፈልጋለሁ ለአገልግሎቴ። እስካሁን አገዛችሁኛል፣ ዘራችሁ ይባረክ። ግን ሜምበር እየሆናችሁ ብታግዙኝ ብታገለግሉኝ በጣም ነው ደስ የሚልኝ። እግዚአብሔር ልጆች ሜምበር እንዴት እንደምትሆኑ ዩቲዩብ ላይ ገብታችሁ እንዴት ነው ሜምበር ወደ ዩቲዩብ ፋሚሊ ሜምበር ትሆኑ የሚገባው የሚለውን አይታችሁ ኤአይን ጠይቃችሁ ማለት ትችላላችሁ። እግዚአብሔር እናንተን ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም፣ መልካም በዓል ይሁንላችሁ።